ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ከእኔ ጋር ሁሉ መልካም። ቤተሰብ ያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ ቤተሰብ። ዛሬ ለየት ባለ ቪዲዮ ነው የመጣሁት። ዛሬ ለየት እያለ ሁላችንም ሊያስተምር የሚችል እውነተኛ ታሪክ ይዤላችሁ መጥቻለሁ። ብዙዎቻችን ስደት ስንመጣ ትልቅ ህልም ይዘን ነው የምንመጣው። ግን ህልማችን እና እውነታው ሲጋጩ ምን ይፈጠራል? ዛሬ እመቤት የምትባል ጠንካራ እህታችንን ታሪክ እንጀምራለን። እስከ መጨረሻው አብራችሁን ቆዩ። እመቤት በገጠር ከተማ ተወልዳ ያደገች የቤተሰቦቿ ኩራት ነበረች። አባቷ ታሞ ስራ ሲያቆሙ እናቷን በሸቀጣሸቀጥ ቤቱን መደገፍ ሲያቅታቸው እመቤት አንድ ውሳኔ ወሰነች። አረብ ሀገር ሄጄ ቤተሰቦችን እረዳለሁ አለች። ያንን ቀን አትረሳውም። ቦሌ አየር ማረፊያ ስትደርስ የለበሰችው አረንጓዴ ቀሚሷና በእጇ የያዘችው ቀይ ሻንጣ ዛሬም ድረስ ይታያታል። አውሮፕላኑ ውስጥ ስትገባ ጎረቤቷ የነበረው ሽማግሌ ልጄ፣ የሰው ሀገር የሰው ነው፣ ራስሽን ጠብቂ ያሏት ቃል በጆሮዋ ያቃጭላል። ልጅቷ አረብ ሀገር ስትደርስ ግን ያሰበችው አልነበረም። የሀገሩ ሙቀት፣ ቋንቋው፣ የቤቱ ስፋትና የስራው ብዛት ገና በመጀመሪያው ቀን አስደነግጣት። መዳቧ ስትጮህባት ለምን ትጮህብኛለች ብላ ማሰብ ጀመረች። ቋንቋ ባለማወቋ ብዙ ስድብና እንግልት ደረሰባት። አንድ ቀን ማታ ሁሉም ተኝተው እመቤት ኩሽና ውስጥ ወለሉ ላይ ተቀምጣ እያለቀሰች ነበረ። እናቷን ደወለችላቸው። እናቷ ልጄ እንዴት ነሽ? ተመቸሽ ወይ ሲሏት የሆዷን ሮሮ ውጣ እናቴ በጣም ደህና ነኝ፣ በጣምም ደስ ይላል፣ ስራውም ቀላል ነው ብላ ዋሸች። ስልኩን እንደዘጋችው ግን ድምጿን እንዳይሰማ አፏን ይዛ ተንሰቅስቅ ብላ አለቀሰች። ያች ሌሊት ለእመቤት ትልቅ ውሳኔ የወሰነችባት ሌሊት ነበረች። ወይ አልቅሼ ተሸንፌ ወደ ሀገሬ እመለሳለሁ አለች፣ ወይ ደግሞ ጥርሴን ነክሼ ያልፋል አለች። በነገታው ጠዋት ፊቷን በበረዶ ውሃ ታጥባ ፀጉሯን አስተካክላ ወደ ስራዋ ገባች። ግን ያልጠበቀችው ነገር ተከሰተ። ውድ ተመልካቾቼ እመቤት በዛ ጠዋት ምን ገጠማት? መዳቧስ ምን ልታደርጋት ይሆን? ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቼ ይህንን በክፍል 2 ይዤላችሁ እመጣለሁ። እናንተስ በመጀመሪያ ስደት ስትገቡ ምን ገጥማችሁ ያውቃል? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ሼር በማድረግ አበረታቱኝ። አመሰግናለሁ።